ጦርነቱ ያለው አረብ ሀገር፣ ኑሮ ውድነቱ ያለው ኢትዮጵያ። ሰላም አለይኩም ወራህመቱላሂ ወዶች፣ እንዴት ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። ሀባይቢ እስኪ ሰብስክራይብ አድርጉኝ፣ ቪዲዮዎችን ላይክ እያደረጋችሁ ጀምሩልኝ። ሰሞኑን እንግዲህ የዓለም ጦርነት እንደምታውቁት ነው። አላህ ሱብሃነሁ ወተዓላ ሰላም ያደርግልን ሁሉንም። በቃ ዓለም ሰላም ይሆን። እውነት ለመናገር ሰላም ሲኖር ነው ለሁሉም ነገር ማንኛውም ሰው ተንቀሳቅሶ የፈለገበት የሚደርሰው በቃ ሰላም ሲሆን ነው። ሰላም ከሌለ በጣም ከባድ ነው እና ዓለምን አላህ ሰላም ያድርግልን። ኢትዮጵያ ደግሞ እንደምታውቋት ያው የኑሮ ውድነቷ እንደው ነበረች፣ አሁን ደግሞ በጣም ብሶባታል። በተለይ የትራንስፖርት ጉዳይ እንግዲህ በጣም ከብዷል ማለት ነው። ስለዚህ በባለፈው ካርጎ ምናምን እያልኩ ባወራሁበት ቪዲዮ ላይ አንዳንድ ልጆች እየጠየቃችሁ ልጆች ያላችሁ ካርጎ ባድርግ ምናምን፣ እውነት ለመናገር እኔ ካርጎ የምታደርጉ ሰዎች በጣም ነው የምታሳዝኑኝ። እኔ ከድሮም ደጋፊ አይደለሁም ማለት ነው። እንኳን እንደዚህ በጣም ሁሉም ነገር ከባድ ሆኖ አሁን ድሮም ደጋፊ አይደለሁም ካርጎ ማድረግ። ምክንያቱም ብር ካለ አገራችን ላይ ሁሉም ነገር ስላለ እንደው በዚህ ልክ ባትቸገሩ ነው ባትጨነቁ፣ እቃ ካርጎ እናደርጋለን ብላችሁ ማለት ነው። ደግሞ እኮ ደህና ነገር እንኳን አትልኩም። ብዙ ልጆች አሁን ደህና ነገር እንኳን አትልኩም። በቃ ዝም ብላችሁ የሀገር ቅራቅንቦ ምናምን በቃ ከዛ ሪፖርት ቀረጥ አለ ምን አለና ከእቃው በላይ ወጩ ብቻ ነው የሚተርፋችሁ። እቃው ራሱ ሂዶ አያጋድም አይጠቅምም ማለት ነው። ስለዚህ እህቶቼ ገንዘባችሁን ያዙ። በደንብ ገንዘባችሁን ከያዛችሁ በኋላ ሀገር ልትገቡ ስታስቡ የሆነ መደበኛ ገንዘብ አስቀምጣችሁ ሂዱ። ለቤት እቃ ይሄን ያህል ባወጣ፣ ለዚህ ይሄን ያህል ባወጣ ምናምን ብላችሁ መድባችሁ ከሄዳችሁ የምትፈልጉትን ነገር መርጣችሁ የትም ቦታ ክፍለ ሀገር ራሱ ብትሆኑ፣ አዲስ አበባ ያላችሁ ልጆች አዲስ አበባ እንደውም የዱባይ እቃ ራሱ በጣም በጥራት ይገባል ማለት ነው። ክፍለ ሀገር ያላችሁም እንደዚሁ እድሜ ለነጋዴ ነጋዴ የፈለጋችሁትን እቃ ያመጣላችኋል ማለት ነው። ስለዚህ እኔ የምመክራችሁ አገር ቤት ግዙ፣ ብር አታባክኑ፣ መድባችሁ ሂዱ። ልክ አገር ልትገቡ ስትሉ እዚህ ለምሳሌ እንደው ማክሲመም አነሰ ቢባል እውነት ለመናገር ካርጎ እናደርጋል ካላችሁ ከ10,000 ድርሃም ጀምሮ እስከ 10,000 ድርሃም ሊያስወጣችሁ ይችላል ማለት ነው። ለምሳሌ የእቃ የምትገዙበት፣ ከዛ የታክሲ የምትመላለሱበት፣ ከዛ ካርጎ የምታረጉበት፣ ከዛ ኢትዮጵያ የምታወጡበት፣ አውጥታችሁ ደግሞ የታክሲት ወደ ክፍለ ሀገር ወደ ቤት የሚሄድበት በቃ አነሰ ከተባለ 10,000 ድርሃም ታወጣላችሁ። 10,000 በዚህ ሰዓት ሲመታ ወደ ኢትዮጵያ በጣም ብዙ ብር ነው። ስለዚህ ብራችሁን ያዙ እላችኋለሁኝ። እንዲሁም ደግሞ በባለፈው ላይ ቆንጆ የእቃ ጥራት ያየሁበት የሆነ ሞል አለ። ያው ማንኛውም ሞል ውስጥ እቃ ጥራት አለ ማሻላ፣ ግን አንዳንድ ጊዜ ደግሞ ዲስካውንት የሚወጣበት ቀን አለና እኔ በጣም ልመክራችሁ የምፈልገው ከገዛችሁ አንዳንድ ጥራት ያለው ነገር ከሻንጣችሁ መሀል ምናምን ጣል አድርጋችሁት የምትሄዱት ለምሳሌ ጁስ ምናምን መፍጫ፣ የቡና መፍጫ፣ ብርድ ልብስ፣ የአልጋ ልብሶች፣ እነዚህ በጣም ጥራት ያላቸው ልብሶች አሉ። እነሱ አሁን ብዙም ካርጎ ስለማይሉ ዲስካውንት ሲወጣ አንድ ሁለት ከሻንጣችሁ ብትጨምሩ ኢትዮጵያ ሄዶ ይጠቅማችኋል፣ ያገለግላችኋል። እንዲሁም የቡና መፍጫ ብቻ እንደዚህ ቀለል ያለ ግን ጥራት ያለው ኢትዮጵያ ሄዶ የሚጠቅም ነገር ከፈለጋችሁ ሞል ውስጥ ማለት ነው፣ ዱባይ ውስጥ በማንኛውም ሞል ከገባችሁ የፈለጋችሁትን እቃ ጥርት ያለ እቃ ታገኛላችሁ ማለት ነው። አይ ነው በእርግጥ ሞል ውስጥ በጣም ያስፈራል። ምክንያቱም ብሩ ብዙ ነው ምናምን ብለን እንፈራለን ብዙ ጊዜ ማለት ነው። ግን ጠብቃችሁ በተለይ እንደዚህ ውጭ የመውጣት እድል ያላችሁ ሰዎች በተደጋጋሚ በቃ በየሳምንቱ በተለይ ጁሙአ በቀን በ30 መጨረሻ አካባቢ ላይ ምናምን እንደዚህ በጣም ብዙ እቃዎች ዲስካውንት ይወጣሉና ጠብቃችሁ አይታችሁ ተመላልሳችሁ ጥርት ያለ እቃ ብትገዙ። በተለይ አሁን ኦንላይን የምትገዙ ሰዎች ኦንላይን የተለያዩ እቃዎች ኦንላይን ትገዙና ከቤት ሲመጣ አንተና አይሄልም። በቃ በዚህ በፊልተር እና በቲክቶክ ምናምን ያያችሁት ነገር ከቤት ሲመጣ እኩል አይሆንም። እናንተ እንደፈለጋችሁት ጥራቱን የጠበቀ አይሆንላችሁም። ገብቷችኋል? ስለዚህ ምንም ነገር በአይን ያዩት ነገር ይሻላል እና በአይናችሁ እያያችሁ ግዙ ማለት ነው። እና ወላሂ ብራችሁን አታባክኑ ውዶቼ። ብር በጣም በቃ በዚህ ዘመን
በጣም ብር አስፈላጊ ነው። ያው በእርግጥ አላህ ሱብሃነሁ ወተዓላ ሁሉንም ነገር በረካ ሲያደርገው ነው። ግን ከዛም ከፈጣሪ በታች ደግሞ እኛ የሰራነውን ነገር ለመያዝ እንደምንም ለመቆጠብ ለማስቀመጥ ብንሞክር አሪፍ ነው። በተለይ ኢትዮጵያ እንግዲህ ብዙ ልጆች እየሄዱ እያየናቸው ነው። ኑሮ በጣም እንደተወደደ ኑሮ በጣም ከአቅማቸው በላይ እንደሆነና ተመልሰው ሊመጡ እንዳሰቡ ነው እየተናገሩ ያሉት። እና ዛሬ ላይ እኛ ምናልባት 10 ሺ 20 ሺ ብር ምንም ቁም ነገር ውስጥ ሳናስገባት ነገ ጧት ግን ሂደን በቃ የታክሲ 100 ብር የምናጣበት አጋጣሚ አለና በቻልነው አቅም ገንዘባችንን ለመያዝ ገንዘባችንን ጥሩ ሁኔታ ላይ ለመጣል በቃ የሆነ ነገር እንኳን ስንገዛ ነገ ጧት የማንጸጸትበት በቃ እቃ መሆን አለበት። ወላሂ ነው የምላችሁና አላህ ሱብሃነሁ ወተዓላ የሰራኑን በረካ ያድርግልን። የለፋንበትን ልፋታችን አላህ ይቁጠርልን። አላህ ሀገራችን ሰላም አድርጎልን በሰላም በፍቅር ሀገራችን ያስገባን። ወላሂ አሁን ላይ ዓለም እንደዚህ በቃ ስትናወጥ ምን ተሰማችሁ ግን? በእውነት በጣም ያስፈራል። ለስራም ራሱ ተስፋ የሚኖራችሁ ደስተኛ ሆናችሁ የምትኖሩ ደስተኛ ሆናችሁ የምትሰሩት ዓለም ሰላም ሲሆን ነው። ተስፋ ይኖራችኋል። በቃ ዛሬ ነክቶ ነገ የሆነ ነገር ታቅዳላችሁ። ዓለም ሰላም ሲሆን፣ ዓለም ሰላም ካልሆነ ግን አላማችሁ፣ እቅዳችሁ፣ ፕላናችሁ ሁላ በቃ ልም ነው የሚለው እውነት ለመናገር ማለት ነው። እና ሰላም ለዓለም ሕዝብ በሙሉ። በጣም ነው የሚያስፈራው አሁን ላይ በጣም በተለይ እና ውዶቼ በተረፈ ያው ካርጎ ምናምን ማድረግ ከፈለጋችሁ በጣም ያስፈራል። እና ሞል ውስጥ ሄዳችሁ ጥራት ያለው እቃ ገዙ። በተረፈ ደግሞ ኢትዮጵያ ውስጥ በተለይ ቲቪ ምናምን በእርግጥ እኔ እስካሁን ድረስ ያየሁት ነገር የለም። ግን ወሬው በጣም የተለያየ ነገር እንሰማለን። ብቻ እኔ ካርጎ እንድታረጉ አልመክራችሁም ማለት ነው። ካርጎ አረጋችሁ ልጆች እስኪ ደግሞ ካላችሁ በኮሜንት አሳውቁን። እንዴት ብሎ እቃችሁ ይደረሰላችሁ? እውነት ለመናገር እኮ እኔም እዚህ ሀገር ላይ እቃቸው በጣም ጥራት ያላቸው እቃዎች አሉ እና ባደርግ በጣም ደስ የሚለኝ ነገር አለ፣ ብዙ ነገር ማለት ነው። ግን ምንድነው በጣም ውድ ነው በጣም። ስለዚህ በውዱ ይቀመጣሉ ማለት ነው። ለማንኛውም ውዶቼ ሰብስክራይብ ማድረግ እንዳትረሱ፣ ላይክ ሼር ማድረግ እንዳትረሱ። በጣም ረጅም ጊዜ ዩቲዩብ እየሰራሁ አልነበረም። ከዚህ በኋላ ለመንቀሳቀስ ለመስራት አስቤያለሁኝ። እናንተ ደግሞ ከጎኔ ሆናችሁ አበረታቱኝ። በጣም ነው የምወዳችሁ፣ ታውቃላችሁ እንደምወዳችሁ አይደለ? ስለዚህ እባካችሁ ሼር ማድረግ እንዳትረሱ፣ ሰብስክራይብ ማድረግ እንዳትረሱ። እወዳችኋለሁ። በተረፈ ደግሞ ኮሜንትም አስተያየት ምናምን ካለ ኮሜንትም እቀበላለሁ። ስጠፋ ደግሞ ጠፋሽ ብላችሁ ለምትጠይቁኝ በሙሉ አመሰግናችኋለሁኝ። ከዩቲዩብ ወደ ቲክቶክም እየሄዳችሁ ፎሎ አድርጉኝ። አመሰግናለሁ። ቻው